አሁን ላይ ደውላ ምናምን ጠርታኛለች። በጣም ነው የሚያስደስተው ምናምን ብቻ ግን የሆነ የተለየ ነገር ይፈጠራል ብዬ ነው ማስበው። ብቻዋን ነች ደግሞ በዛ ላይ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ አውቃለሁ የዋነሽ እንደኔ አይደለሽም ግን የምር ወደሽኝ ነው የመጣሽ መጀመሪያ እኔ ለምን እንደፈለኩ ነው ምን እንደማወራ መጀመሪያ አወቅ መኝታ ቤት እንዳነጣጥፍና መጥቻወራለሁ ጠብቅ መኝታ ቤት ጀመርክ እንደዚህ አረ እኔ ምንም አላረኩም እኛ ስንወጣ አይተ አታቶናት ምን አረኩም ምንም አላረኩም አውቃለሁ የዋነሽ እንደኔ አይደለሽ ሰላም ቤተሰቦች እንዴት ናችሁ ደህና ነኝ እኔ ምን እንደምላችሁ ምናምን አላውቅም ዛሬ በጣም ደስ ብሎኝ ነው የመጣሁት ትላንትና ማለት ያ ሁላ ነገር ሲፈጠር ምናምን በጣም ለደግፋችሁ ምናምን በጣም ነው ማመሰግነው አንዳንድ ሰዎች ኮሜንት ላይ ምናምን ገብታችሁ ጥፊው እንደመቀበል ነው አንድ ሴት ስትማታ ምናምን ፍቅርህን ስትቀበል ስትማታ ምናምን ያላችሁ በጣም ነው ማመሰግነው ያው ድጋፍ ሆኖኛል ለማለት ያህል እና አሁን ላይ እንትን ነው ፈልጋው አይመስለኝም በጥፊ መታችኝ ማለት ያው እሷ እሙ ምናምን ስላለች አለ አይደል በሷ ፊት እንዴት ትናገራለህ ምናምን አይነት ነገር ነውና አሁን ላይ ደውላ ምናምን ጠርታኛለች በጣም ነው የሚያስደስተው ምናምን ነገር እና ሼም ይዞኛል በቃ አለ አይደል የምር በጣም ነው የምወዳት በጣም ነው ማፈቅራት ግን እኔ በእንደዚህ አላሰብኩም ነበር ማለት በፍቅራችንን ያው ውጪ ማውጣት ምናምን ነገር አልመሰለኝም አሁን እሷ እየተረዳችሁ ነገር ምናምን እሷ እሙ እንዳታቀብኝ ምናምን ብላ ፈርታ ሊሆን ይችላል ያን የጠረጠርኩት ምክንያቱም አሁን አጠራኝም ነበር ማንንም የለም ብቻዬን ነኝ እና ላወራ ፈልጋለሁ ምናምን ያለችኝና እኔ በጣም ደስ ብሎኛል ወይኔ በፈጣሪ ሰው እና ምን ተይዞ ምናምን እንደሚገባ አላቅ እኔ የእንትን ነው ይሄ ማለት በርግጥ የመጀመሪያ አይደለም ካን እንትን ብያለሁ ግን ይሄ በጣም በቃ ለሚት ያለኝ ፍቅር ምናምን አላ ጨምሮ ምናምን ስለነበር ምን ማለት እንዳለብኝ ራሱ አላቅ እና ምንድነው አሁን ገብቼ ምንድነው ምለው ምን ባመጣላት አሪፍ የሆነ እኔ እራት አይደለም አሁን ደግሞ ቀን ብቻ ግን የሆነ የተለየ ነገር ይፈጠራል ብዬ ነው ማስበው ብቻዋን ነች ደግሞ በዛ ላይ ያን ቀሚስ ብታረገው ደግሞ ብቻ ግን እኔ እንጃ ብቻ ያው አንዳንዴ ፈጣሪ ፈትናቸዋል በእንደዚህ አይነት ነገርና እኔንም ትላንትና ይፈተነኝ በዚህ በጣም አዝኜ ነበር በነገራችን ላይ ትላንትናና አትቀበለኝም ይሆን ምናምን ብዬ ፈርቼ ነበር በርግጥ በሰዓቱ አልተቀበለችኝም አሁን ላይ ግን ትቀበለኛለች ብዬ ነው ማስበው ለምን እንደጠራችኝ አላቅም እርግጠኛ ነኝ የሚመስለኝ እንደኔ ሐሳብ ማለት ነው የሚመስለኝ በቃ ፍቅርህን ተቀብያለሁና እሙ ስለነበረች ምናምን ለዛ ነው እንትን ያልኩት ምንድነው የመታው በጥፊና አሁን ችግር የለውም ምናምን ትለኝ ነው የሚመስለኝ እናቴ እኔ እኮ ደስ ብሎኝ እኮ ነው እሺ ምን ላድርግ እንዴ ቆይ እሺ እንትን ወይን ምናምን ይዤ ልምጣ ካሜራማን አንተም ቢሆን ንገረኝ እነሱ አሁን ላይ ነግሩኝ ይችላል ያው ቪዲዮውን ስታዩት ምናምን ግን ንገሩኝ እሺ በእናታችሁ እኔ ምን እንደምወሰድ እንዳለብኝ ስላላወቅኩኝ ነውና አሁን በርግጥ የምትለውን ነገር አልሰማሁም ገብቼ ምናምን ነገር በቃ አላ ያቀሚሷን ለብሳ ምናምን ነገር ምናምን ከሆነ በቃ ያስታውቃል ወይ ደግሞ የሆነ ነገር ልነግረኝ ትችላለች ቀሚሱን ባለብስም የሆነ ነገር ልነግረኝ ትችላለች ያላ አብዛኛውን ጊዜ በቱታ ምናምን ነው የምትሆነው እሷ እንደዛም ሆኖ ግን በጣም ነው የሚያምርባት እሺ ግን በቃ ገብተን ምናምን እንትን እንጠይቃትና ለምን እንደጠራች ምናምን እንጠይቃት ከዛ በኋላ ያለውን ነገር ከዛ የፈጠነ ወጣ እንል በለን ገዝተን ምናምን ይዘን እንመጣለን አውቃለሁ የዋነሽ እንደኔ አይደለሽም እርግጠኛ ነኝ እሺ ትለኛለች እናቴ ዛሬ በቃ አንተ ልብ እየመታ ነው ወይኔ
የኔ ጉዳይ የኔ ኖሮ ካሁን በኋላ ጨምቀኝ እኮ ለምን ነው የጠራሽኝ? ደግሞ ቆየት እኮ ቶሎ እንድመጣ ነበር የፈለኩት። ዛሬማ ብቻዬን እኔማ ዛሬ ሰው በሌለበት አጋጣሚ ልጠቀም ብዬ ነው የጠራሁት። ቁጭ በል። ምነው ሳቅሳቅ የሚልህ? ምነው ሳቅሳቅ የሚልህ? እኔ እንጃ ፈርቼ እንትን ነው እኮ ትላንትና ምናምን በጥፊ ምናምን ስመችኝ የምር ደንግጬ ነበር። ከዛ ግን ያው የፍቅር መሆኑ ሲገባ ከዛ አሁን ሲገባ ነው እንደዚህ የሚያሳስቅክ። ጥሩ እንግዲህ ምንም ማለት አይቻልም። አሪፍ ነው። ግን የምር ወደሽኝ ነው የመታሽ በጥፊ? አይ ይገባኛል እኮ ማለት አለ አይደል አንዳንዴ ፍቅር እንግዲህ ያው አንዳንዴ እንደዛ ነው። አንዳንድ አጋጣሚዎች ሊጎዱ ይችላሉ፣ ሊጠቅሙ ይችላሉ፣ ምናምን ፈታ ሊያረጉ ይችላሉ። እንግዲህ አምሮብሻል ደግሞ ዛሬ ብቻሽን ሆነሽ አንዳንዴ ወጣ ሲሉ ነው እኔ ቶሎ ብዬ ጥፋት አጠፋሁ እንዴ? ትላንትና ማለት ለሙ መናገር ምናምን አልነበረብኝም? ኧረ ኖርማል ነው። ምን ችግር አለ? እና ታዲያ ለምን አስደነገጥሽኝ? ደግሞ ጥፊው ያማል። እና ምን ላምጣልሽ? ማለት የሚበላ ምናምን የሚጠጣ ላምጣ? አይ የሆነ ተግደረደርሽብኝ በጣም እንትን አልካ እንዴ? ለመከማከም ምናምን ሞከርክ እኮ ትክክል አይደለም ታዲያ? እና የምትወጂው ነገር ምንድን ነው ታዲያ? እኮ ምንድን ነው የጠራሽኝ? ምክንያቱ ምንድን ነው ታዲያ? እኔ ብዙ ነገር ሲጀመር እነሱ ሰው በሌለበት ለወራ ካልልኝ ምናምን ነው የመጣሁት የፈለኩ እንጂ ሌላ ማለት እኔ እንጃ። እኔ እንዴት አድርጌ ራሱ እንደማስረዳ ካላቅም አንተ ራሱ መጀመሪያም እኮ እንደወደድሽኝ ማለት መጀመሪያ እኔ ለምን እንደፈለኩና ምን እንደማወራ መጀመሪያ አወቅ። አንደኛ እኔ ስራዬን ልጨርስና ከዛ የምናወራው ነገር እናወራለን። ስራ ምንድነው የምጨርሻውን? አሁን ጨርሻለሁ ብለሻል እንዴ? አሁን ገና ከመኝታ ቤት እንደተነሳው ነው እኔ ራሱ የመጣሁት። ከዛም በኋላ አሁን መኝታ ቤት እንዳነጣጥፍና መጥቼ አወራለሁ። ጠብቀኝ። መኝታ ቤት መኝታ ቤት ማለት ምን አስባ ነው? እኔ ቆይ አረ ምንም ነገር እኮ አልያዝኩም። መኝታ ቤት ትላለች እንዴ? ወይኔ በፈጣሪ እሺ፣ ወይንም አልያዝኩም። ምንም የሚጠጣ ነው ዝም ብሎ መኝታ ቤት አለ። ሰሚኝ እሚት ወይ እኔ እኮ ምንም ነገር አልያዝኩም። መኝታ ቤት ነው እኮ እኔ ምንም ነገር አልያዝኩም ማለት አልተዘጋጀሁም እንደዚህ። አሁን ግን እግዚአብሔር ከአይምሮዬ በላይ እያረከው ነው እያወራኸው ያለው ነገር ማለት ነው እንዴ? መኝታ ቤት አለሽ? እኔ አልተዘጋጀሁም። መኝታ ቤት ያልኩት እኔ ለራሴ ስራ እየሰራው ነው ሲጀመር ማለት ነው። ሁለተኛ ደግሞ እኔ ለምን እንደፈለኩ በደንብ በስነ ስርዓት መስማት አለብህ፣ ማዳመጥ ማለት ነው። አሁን ለምሳሌ ማለት ነው እኔ እሺ ብዬ ፍቅርን ተቀበልኩ እንበል። ከዛም በኋላ አንተ እንዴት ነው የምታስበው? እኔ እናንተ እውነትን በስትክክል እኔ እሺ ካልኩ እኔ እናንተ በምን አይነት መንገድ ነው እኔ እናንተ ልንቀጥል የምንችለው? እኔ እናቴን እሺ በይኝ እንጂ ማለት ነው እሺ በይኝ እንጂ እኔ በቃ እንደ ልዕልት አድርጌ ነው የማኖርሽ። እያወራው ያለው ነገር በደንብ አስተውል፣ አይምሮን በደንብ አሰራው መጀመሪያውን ማለት ነው። ከኔ ጋር ከማውራት በፊት አንቺን ብቻ ነው የምፈልገው። ስነ ስርዓት ያዝ በእናትህ። እኔ አንቺን ብቻ ነው የምፈልገው፣ ሌላ ነገር ስነ ስርዓት ያዝ። ሌላ እርምጃ እንድወስድ አታርገኝ እግዚአብሔር። ወይኔ በፈጣሪ ምንድነው ሌላ እርምጃ የምትወስጂው? ለምን ትወስጃለሽ? ሲጀመር እኔ እንጂ እሺ ልትይኝ እንደጠራሽኝ ነው ማለት ነው። እያወራው ያለው ነገር አስተውል በደንብ። ወይኔ በፈጣሪ ከዚህ ሰዓት ጀምሮ ማለት ነው እሺ ጀምር ማለት ነው። እሺ አሁን እኔ ፍቅር መያዜ ነው ያናደደሽ ነገር ምን? እኔ ላንቺ አልሆንም አንሳለሁ? እኔ አንተ ለኔ ታንሳለህ እያልኩ አይደለም። እኔና አንተ ምንም እኔና አንተ የፍቅር ጉዳይ የምንቀጥልበት ምክንያት የለንም። እሺ ምን? ሁለተኛ ከዚህም ቀን ጀምሮ ከዚህ ደቂቃ ጀምሮ ማለት ነው ስለኔ ምን አጎደልኩኝማ?
ስማኝ በደንብ የኔን ስም የኔ ያለውበት ቦታ እዚህ ቤት ብትመጣ መጣ ህይወታችን የምትበጠብጥ ነገር ከሆነ ስማኝ በእናትህ ነው እንደዛ አትበይኝ በቃ እኔ ስማኝ ምን እዚህ ቤት እኔ ያለውበት ስራዬ ሰርቼ እንድቀመጥ ነው ስለዚህ የኔ በእናትህ አሬ እንደዛ አትበይኝ እኔ እንደዛ ስትይ ይከፋኛል በእናትህ አትንከኝ አትጠጋኝ በቃ ምን ነገር ነው መጣሽ ደግሞ መጡ ቁጥራው ምን ደይና ነበር ምን እያደረጋችሁ ነው? ጀመርክ እንደዚህ? አረ እኔ ምንም አላረኩም። እኛ ስንወጣ አይተህ እኔ እኮ የተምንከረፈፈው ላለው ቅድም እኮ በስስሮ ነበር የመጣው ነፍስን አታውቅም። ብጠራ ራሱ አሰማም ዳኒ እኔ ደግሞ እዛ ጓደኛ ጋር የምትሄድ ነው የመሰለኝ። እሙ ተረጋጊ ምን ሆነሻል? ምንድነው የምረጋጋው? ምንድነው አንቺ አስረዳታው ምንም አታስመስይ አንቺ ውሽ አታስመስይ ነው ቁጭ እኔ ምንም አላስመስይ ነይ አሃ እኔ ስወጣ አውቀሽ ጠራሹ? አረ እሙ እኔ እናቴ ምንም ያሰብኩት ነገር የለም እኮ በቃ ላናግራት ነው የመጣሁት። ዝጋ አንተ አይሆንሽም እሺ እሱ አታቶናትም ምን አረኩም? ምንም አላረክም ግን አትሆናትም። በቃ አትሆንም እናንተ ሁለታችሁ አትሆንም። በእናትሽ አንተ ስንፍራት ያዘ እግዚአብሔር ስንፍራት ያዘ በእናትሽ እኔ የምር እኔ ተመስየ ሰውዬ እወዳታለሁ። ጀመረ አይምሮ እኮ አይሰራም ይሄ ሰውዬ አይምሮ እየሰራ አይደለም። እሺ እኔ ምን አረኩኝ? እኔ ምን ያንሳኛል ለሱ ምን ያንሳል ተባልካ? አሁን እሷ ፍቅር የምትይዝበት ፍቅረኛ የምትይዝበት ሰዓት አይደለም። ምን ጎደላት? ምን ጎደላት አልኩ? እኔ አፈቀርካት አይደለም? ፍቅሩን እንደምንም እንትን በልና ራስን ያዘው። እኔ ያረ በእናታችሁ ተው ወንድ ልጅ አይደለም ምን አለበት ባጨክኑብኝ። ሲጀመር አንተ ቆይ እርግጠኛ ነኝ እኔ ማለት አሁን እውነት አንተ ፍቅር ይዟል? እኔ ምሬና ፍቅሬያታለሁ። ፍቅር ያዘው ሰው እንደዚህ ነው ፊቱ እንደዚህ ነው። እሺ ምን ላድርግሽ? ፍቅሬን ለመግለጽ ምን ላድርግሽ? ቆፍጠን በል ሱሪህን ታጠቅ። ሲጀመር እኔ ቱታ የሚለብስ ወንድ ራሱ ወንድ አይመስለኝም። ትሰማለህ? እኔ ላውራበት ይሄ ቱታ ምናምን ውድ ምናምን ወንድ አይመስለኝም። እኔ በግሌ አላውቅም። ለሷ እውነትሽ ነው እግዚአብሔርን እውነት ሲጀመር ማለት ነው ጂንስ ሱሪ የሚለብስ ከዛም በኋላ ሸሚዝ እጅጌ ጉርድ ቲሸርት የሚለብስ ወንድ ነው። ከዛ ቀበቶን ታጥቆ ወንድ የሚባለው እንደዛ ነው። ግን እንደ ሴት ቱታ እየለበስክ ምናምን ደግሞ ወንድ ነኝ አትበል። ልቀይረው? አንተ ምሳሌ ነው የሚናገረው ለአንተ ሆነ ደቀይር ማን አለክ? አይ ቀይረው ከዛኛ አንተ ካላችሁ ምናምን ቀይር ይመጣል። ግን ጤነኛ አይምሮክን እያሰራረው ሰሞን እኔ ምን ችግር አለ ብትቀበለኝ አሁን ፍቅሬን እኔ ሲጀምር እኮ አገባኝ በነገር እኔ ማለት ነው አንቺ መጀመሪያ ስሚኝ እኔን ራሱ መጀመሪያ ሳትመጪ በፊት ሰው በሌለበት በስነ ስርዓት የሚሰማ ነገር ከሆነ ብዬ ጠርቼ ብነግረው ይሽለጠለጣል። እዚህ ሊሰማኝ እኮ ለምን እንደጠራሁት እንኳን አልሰማኝም። አንቺ ስላለሽ ነው እንጂ እሺ እየታረቀ ነው ማስረዳው። ፍቅር የሚገባት አይነት ሰው አይደለም። አንድ ነገር እንዳትደክም እኔ እሷ ራሱ ፍቅር የሚገባት ሰው አይደለም። አንተ ራሱ አፍቃሪ አይደለም። አፍቃሪ አይደለም። አፍቃሪኛ እናውቃለን። እሺ አፍቃሪ ወንድ ምን አይነት ወንድ እንደሆነ እናውቃለን። ፍቅር የምትቀበል ሴትም እናውቃለን። እሷ ፊቷን ምን ሆነ አሁን ፍቅር የሚቀበል የሚመስል እሺ ምን ላድርግሽ? የምትወደው ምንድን ነው? እኔ አሁን እኮ ሰው ይፈርድብኛል። እግዚአብሔር እኔ የውስጤ ነው ማለት ወንድ ልጅ ቆፍጠን ሲል ምናምን ቀበቶን ሲጣጠቅ የሆነ በቃ የሆነ ጅንን ሲል ነው ወንድ የሚሸተው። አሁን እኮ ነው ቁጥጣ እና ስራ ወንድ ልጅ ደግሞ ሲሰራ ላብ ሲሸት ነው። ሽቶ እኮ ተቀብቼ ነው የሆነ ላብ ምናምን ይሄ ብብት ምን ስራ አሁን እኮ ነው ሽቶ የተቀባሁት እና ከዛን ጊዜ ማን ነው እሷ ሳትሆን ከሷ የተሻሉ ሴቶች እሷም ራሷ ሌላም ብትሆን እሷ ምንም ያስፈልጋል እና በቃ እኔ አታድክሙኝ። በቃ እኔ ራሴ ብዙ መከራ ብዙ ነገሮች አሉ አይምሮዬ ላይ ያለ እግዚአብሔር እንዴ ለእናንተ ብዬ ደግሞ የቤት ልትችሉ እኔ ሰላም ሊመለስ ነው ብዬ በምልበት ሰዓት ደግሞ እናት አትበሉኝ። እሷን ፍቅርሽና አይውልሽ የምትቀበዩ ከሆነ እኔ እንደዛ አንቺ ማትበይም በቃ እኔ እየነገርኩት ነው። የሚሰማ ነገር ከሆነ አንቺ ማስረጁ በቃ በስነ ስርዓት እኔ እኮ ሰማለሁ እና እየሰማ ከሆነ በቃ ሰው አልፈልግም ካል አልፈልግም ነው። በግድ የሚሆን ነገር አለ እንዴ? አንቺ ስላለሽ ሲጀመር ፍቅር ማለት እኮ ሁለት ሰዎች የሚዋደዱ አንድ ሰው ፈልጎ አንድ ሰው ባይፈልግ በቃ አይሆንም ማለት ነው። ሁለቱም ካልፈለገ አይሆንም በቃ አይደል? አንቺ ስላለሽ ተረጋጊ። ላፍቀርሽ ነው ያለሽ እንትን አላለሽም። እኔ አንቺ ስላለሽ ነው በቃ ቅድም እኮ አልጋ ልታነጥፍ ምናምን ብላ ነው። አንቺ ስላለሽ የምር አንቺ ስላለሽ ነው እንጂ እኔ
ሲጀመር አንቺ ስትመጪ ነው እኔ ስራ አልጨርስ መጀመሪያ አንቺ አትማች እኔ ቤት አላጸዳሁም ነበር አልጨርስኩም እያስመሰለች ነው ከኔ ጋር እኔ ቀደም እንደዚህ አልነበረች እንደዛ አይደለም እግዚአብሔርን በደንብ ስሚ ደግሞ አትምቻት ምን ነው እና ምን ራሱ የተረጎመበት መንገድ ነው አልጋ ነጣጥፌ ልምጣ አልተነሳም አልጋ ምናምን ራሱ ብዬ ገብቼ ስመጣ እሱ የሚያስበው ሌላ ነገር ነው እኔ ግን እንደዛ ብዬ አይደለም ያሰብኩት ደግሞ የሚያሳሰቀው እሱ እኮ እየተቆጣች እኮ ነው የለበሰችው እንዳለ ያምራ ይኸውልሽ እግዚአብሔር ምስክሬ ነው እኔ እግዚአብሔርን ካልኩ ታውቂኛለሽ ሌላ እርምጃ ነው የምወስደው በቱታ መሆን እኮ ሲያምርባት ማን ይኸው ወደ ኋላ ስዞር ደግሞ ጀዝባ የቤት ዕቃ እንዳጨርሱብኝ ውጡና እዛው ውጭ ለከራም በስነ ስርዓት የምታወራውን ነገር እያሰብክሽ እያስተዋልኩ እኔ ምን አደረኩኝ እሺ አሁን እኔ በቃ ከኔ ውጣ ከኔ ልራቅ በቃ ስለኔ ስም አታንሳ እስቲ በእግዚአብሔር አንድ ሰው አንድ ወንድና አንድ ሴት ሲፋቀሩ አፍቅረን ስለምናቅ ሌሎችም ሲፋቀሩ ስላየው ማለት ነው ስማ ከሷ ምን ይወደከላት ከሷ ፍቅር እንዴት ያዘ እስቲ ንገረኝ በእግዚአብሔር ከሷ ፍቅር እንዴት እንደያዘ ራሱ አያውቅም ይሄ ባክሽ ዝም ብለሽ ትለፊያለሽ እኔ አፍቅሩ እያልኩኝ አይደለም እኮ እንደው ጉዱ ልስማ ነው ምን ሆነ ያፈቀርከው ሰዓት ምናምን በቃ በጣም ደስ የሚል እና ይሄ ልብስ ቀሚስ አላት የሆነች ቀሚስ እሷን ትለብሳለች ምናምን ከዛ ቂንቂን እኔ ትወዳታለሁ ማን እወዳታለሁ ይሄ ልጅ እኮ ማንካራ እንደሆነ እሺ ምን ላድርግሽ እኔ እሷን እንድትቀበለኝ ምን ላድርግሽ እሺ እዚህ ቤት አለ የምታደርገውን ላሳይ እንደዚህ አንገትህን ነቅና ውጣና እንደው ሂድና ስራ በቃ ስራ ጀዝም አንቺ አትሰደቢ አንቺ ዝም ብለሽ አትሰደቢ ወጣልሽ አንተ ይውላ እንዳለ ሰው በሊና ተነግሮት ካልሰማ የት ነው የምትቀር እኔ እያወራሁ እኮ ነው አንተ ወንድ ነው እዚህ ቤት እሱ ድርጅ ጀመራንጂ ሰው የለም አይደለ ሰው የለም እዚህ ቤት እኛ የለንም እኔማ በለም እንደምትከፍችለት ከፍቼለት አይደለም እኔ ነኝ የጠራሁት በቃ ለምን በሰው በሌለበት ቢያንስ ልንገረውና ግርፍ ይበል በቁርጡን አውቆ ብዬ ነበር እንዳይመጣ የኔ ያለውበት ቤት መጥቶ እንዳይረብሽ ብዬ ነበር ግን እሱ አይሰማም ድንጋይ ነው ማን ነው ደግሞ ምንድነው አንተ ምንድነው ወይ እናቴ እኔ በቃ እኔ አፈቅርሻለሁ በቃ እኔ ሁሉንም ነገር ተቀበይ ቅዱስ አሉ አምላክ ልጅ ተነኛ ነው እንዴ በእግዚአብሔር ላንቺ ብዬ ነው በቃ እኔ ሁሉንም ነገር የተወኩት በቃ ካልተቀበልሽኝ አልነሳም በቃ ካልተቀበልሽኝ አይደለም አንተ ዳኒ ካልተቀበለችኝ አልነሳም በቃ አያገባኝ እንዴ እኔ በሷ ፍቅር መንከራተት አለብኝ እኔ አገባኝ እኔ ልጆቼ ማሳደግ እኔ ምን አገባኝ ታዲያ እንዴ እኔ ምን ላድርግ ከሆነ ድንጋያሽ ለህና ፍቅርን ተቀበል እኔ አልቀበለኝም ማን አልፈልግም በቃ አረ ድንጋይ ተሸክም ያለው አረ ተይ ይከብዳል ቢያንስ ይሄ ከበደኝ ወንድም አለሽ አይደል እሺ ድንጋይ ነው አውርደው እሺ ቢያንስ ተቀበለሽኝ አውርደው እሺ እኮ ተቀበለሽኝ እኔ በቃ ተቀበኝ ያለበለዚያ የትም ንቅንቅ አልላትም ማንም ይምጣ ሳሚም ይምጣ ማንም ይምጣ ጉዳይ አይደል በቃ አፍቅራለሁ ሳሚ እሺ በቃ አውርደው እሺ በቃ አፈቅራለሁ በይኝ ያለበለዚያ እኮ እሺ አውርደው እኮ በይኝ እሺ አልኩ በቃ አፈቅራለሁ በይ እሺ አፈቅራለሁ አምጣው እሺ ድንጋይ አፈቅራለሁ አዎ አንተ ብሎኬት ትዘፍመጣለህ የሰው ብሎኬት አፈቅራለሁ አለች የሰው እኮ ነው ብሎኬት ስንት እንደሚገዛ ታውቃለህ አንተ ድንጋይ ትመጣለህ እና ምን ችግር አለ አፈቅራለሁ እኮ ነው ነይ እዚህ ቁጭ በል አሁን ዞር በል ድንጋይ የተቀበሩት መስሎህ ነው ድንጋይ እንድታወርደው ብዬ ነው እሺ ከፈለክ ከድንጋዩ ጋር ገደል መግባት ትችላለህ ገደል ማለት ነው ድንጋዩን ራሱ ጠቅልለህ መብላት ትችላለህ